ወንጌል ማለት ላንተ የተቀበልከው ከነቀለም ወርቅ የተንፈሱ ስለሆነ ወንጌል ማለት ላንተ የሌላውን ቤተ እምነት መደብደብ የሌላውን ቤተ እምነት ማዋረድ ነው። ሌላ ታሪክ እኮ የለም። ልክ እንደ መሰሎችክ ማለት ትናንት የነበራችሁ ሰዎች ዛሬ የታላችሁ? ድኗል ያላችሁት በዙሪያው እልል በሉ ዛሬ የመዳን ቀን ነው ያላችሁት ግለሰብ እንዳልዳነ የሚያሳብቅበትን የህይወት ፍሬ ሳይሆን የሞት ፍሬ ላይቭ በሚሉት የቲክቶክ ገበያ ላይ ወጥቶ ሲሸቅጥ አሁን የታላችሁ ነው የምላችሁ። ትናንትና የ8 ወር ልጅ ነው ያልከው ሰውዬ የ8 ወር መንፈሳዊ ህፃን ነው ያላችሁ ሰዎች የታላችሁ? የ8 ወር ህፃናችሁ መንፈሳዊ ካካውን እየተጸዳዳ ነው ላይቭ ላይ። እኔ ትዝ ይለኛል እኮ የሆነ ጊዜ ላይ እዛ ዮናታ ጋር በነበርኩበት ጊዜ ላይ የዮናታ ዳይፐር ምናምን ብሎኝ ማለት ነው ህዝቡ ሁሉ ኮሜንት ላይ የዮናታን ዳይፐር ይለኛል። ዛሬ ፓስተር ቆጦ ብሎክ እንደዚህ ፌንት ሰራክ እንዴ? ክርስትና ከክርስቶስ ጋር መሰቀል ነው። መስቀል ላይ ስጋን መስቀል ነው። ራስን መካድ ነው። ክርስትና ስለ ክርስቶስ መከራን መቀበል ነው። የወርቅ መንገድ አይደለም፣ የእሾህ መንገድ ነው ክርስትና። ሰፊ መንገድ አይደለም፣ ጠባብ መንገድ ነው ክርስትና። የጭብጨባ መንገድ አይደለም፣ መስቀል የመሸከም መንገድ ነው። ራስን የመውደድ ራስን የማስከበር መንገድ አይደለም፣ ራስን የመካድ መንገድ ነው ክርስትና። የነገሩክ ሰዎች ግን ራስን ማክበር ነው። ምክንያቱም ሰርቀው ሀብታም የሆኑ ሰዎችን ስታደንቅ ነበር። ሐሰተኞች ይሻሉኛል ለኔ አልክ። በአደባባይ እኮ ሐሰተኞች ለኔ ይሻሉኛል አለ ሰውዬው። ሐሰተኞች ላንተ ይሻላል? ድሮስ ታዲያ ከሐሰተኛው ሰው ሐሰተኛ ክርስቶስን ተቀብለ ስታበቃ ከሐሰተኛ ጠንቁሎ አዳሪ እንዴት እውነተኞች ደስ ይሉካል? እንዴት ደስ ይሉካል? ዛሬም ብትሰማኝ ብትረጋጋ ጤናን ለይልክ ጠላትክ ስልክ ነው ስበረው ብራዘር። ያንተ ጠላት ማን? ሚስት አይደለችም፣ ልጆች አይደሉም፣ የሚናገሩክ ሰዎች አይደሉም። ጠላትክ እጅክ ላይ ያስከው ስልክ ነው ጠላት። ወንጌልን በጊዜውም ያለ ጊዜውም ስበክ። ወንጌል ብራዘር በኋላ ይሰራል ራሴን አስከብሬ ብለ አልፎ አልፎ እያነሳ የምትሰራው የእግዚአብሔር እውነት ሳይሆን ወንጌል በጊዜውም ያለ ጊዜውም የሚሰበክ ወንጌል ካለ ህይወት ውስጥ ለራስ ጊዜ የለህም ብራዘር። የምን ጊዜ ነው? እስቲ ቆይ ጠብቁኝ ራሴን አስከብሬ። በምላስ እንዴት ነው የምትከበረው? እኔ እኮ ሰዎች በፍቅር ሊያከብሩ ይችላሉ፣ በመልካም ስራ ሊያከብሩ ይችላሉ፣ በጥሩ ንግግርህ ሊያከብሩ ይችላሉ። ሰዎች ለሀገር ባበረከትከው አስተዋጽኦ ሊያከብሩክ ይችላሉ። ሰዎች ኢንቬንት ባደረግከው ነገር በፈጠርከው በፈጠራ ችሎታክ የሆነ ነገር ኢንቬንት አድርገህ ለሀገር መኪና ሰርተ ሊሆን ይችላል፣ ሞተር ሰርተ ሊሆን ይችላል፣ ፋብሪካ ቆመ ሊሆን ይችላል። ሰዎች በስራ ሊያከብሩ ይችላሉ። ልክ እንደ ኢትዮጵያዊ እያንዳንዱ ሀብታም ኢትዮጵያዊ መሀል መንገዱን አይነግረንም እንጂ መጀመሪያውን ሲነግረን ሊስትሮ ሰርቼ ነው ሀብታም የሆንኩት፣ እንቁላል ቀቅዬ ነው ሀብታም የሆንኩት እንደሚለው ከእንቁላል ነጋዴነት ሀብታም ብትሆን ባለጸጋ ብትሆን ብዙ ሰው ቀጥረ ብታሰራ ሰው ሊያከብሩ ይችላል። አስታራቂ የሀገር ሽማግሌ ብትሆን የጥበብ ቃል ተናጋሪ ብትሆን ሰዎች ሊያከብሩ ይችላሉ። መጽሐፍትን ምታቅ ምሁር አዋቂ ደራሲ ብትሆን ስነ ጽሁፋዊ እንትን ካለ ችሎታ ካለ በስነ ጽሁፍ ሊያከብሩ ይችላሉ። ጋሼ ይሉካል። እንትን በሙዚቃ ሊያከብሩክ ይችላሉ ሰዎች። ጋሼ እንቶኔ ከሌ ይሉሃል። አንተ እኮ ራስን የምታስከብርበት ብቸኛው ነገር ብልግና ነውና ያንተን ብልግና ደግሞ መጽሐፍ ቅዱስ ሲናገር ሆዳቸው አምላካቸው ክብራቸው በነውራቸው ይላል። ክብሬ የምትለው ነውርህን እንደሆነ ልነግርህ እፈልጋለሁ። እንዴት ሰው ስድቡን መከበሪያው አድርጎ ያስባል? አየህ፣ ክብርህ ነውርህ ነው ማለት። ክብራቸው በነውራቸው ሆዳቸው አምላካቸው ይላቸዋል። ሐሰተኞችን ማለት ነው። የተከተልካት ሐሰተኛዋ ጠንቋይ ብርቱካን የምትባለዋ ሴት ክብሯ ነውሯ ስለሆነ ያንተም እሷን ስለተከተልክ ክብርህ ነውርህ እየሆነ ነው። አንተ በክርስቶስ ሆኖ መሰደብኩ። ለዚህ ነው መጽሐፍ ቅዱስ ሲናገር በክርስቶስ ኢየሱስ መከራ ቢደርስባችሁ የሆነ ነገር ቢደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል መጽሐፍ ቅዱስ። እንደምን? እንደ ሙሉ ደስታ። መከራ የቤታዮ ስድብ እኔ መከራ ነው ብዬ አላስብ። ለምሳሌ ሰሞኑን ሰድበኛል፣ እንደ መከራ አላየሁትም። በጣም ፈን እያደረኩበት ነው። አሰዳደብህ ነርቭህ እንዴት እንደተነካ ነው በቃ የገረመኝ። ነርቭህ በጣም ተነክቷል።
ስፓይናል ኮርዴ ነርቬ ተነክቷል ብለ ጎፈንድሚ ብትጀምር የምር አዋጡለት አሰባስቡለት እላለሁ። አንቀጣቀጠን ስታየው አነዳደድን ስታየው ንዴት አገላለጽን ብታየው የነርቭ በሽተኛ ነው እንጂ የምትመስለው ክብር የሚያስመልሷ አትመስልም እንዴ። እንደው አበሻ ሲተርት ምን ይላል መሰለ? ጥቅሱ ካለወጠ እንደው ምሳሌ አባባል ከገባ ብዬ ነው። መከበር በከንፈር ይላል አበሻ ሲተርት። መከበር በምን? በከንፈር። መልካምና በጎ ነገር ከአንደበት ቢወጣ ማንም ሰው በአንተ ላይ የቃላት በትሩን ባላነሳ ነበረ። አንተ ግን የተከተልከው ወንጌል ከ8 ወር የዘለለ ሊያስኬድ ካልቻለ፣ ምክንያቱም ማስመሰል ነው እንጂ ህይወት ውስጥ የነበረው ክርስቶስ አይደለም። መስቀሉ አልነበረም የነበረው። ሐዋርያት የተከተሉት ራስን የሚያስክደው ኢየሱስ ክርስቶስን በህይወት የሚያደምቀውን ክርስትና አይደለም የያዝከው። የውሸት ክርስትና፣ ፌክ ክርስትና፣ ገንዘብን ለማግኘት ብቻ የተደረገ ክርስትናን የተከተልከው። ትናንትና ተሰብስበው ስህተት ያለ ነው፣ መውደቅ የተለመደ ነው፣ ማንም ሰው ይወድቃል ይነሳል፣ አንተ ከሰው የተለየ ስህተት አልተሳሳትክም የሚሉክ ሰዎች ዛሬ በውስጥ በኩል እንደ መሳደብክን እንድታቆም ምክር አይመክሩክም። ምክንያቱም የተከተልካቸው ሰዎች ገደል የሚከቱ ነው እንጂ ስላንተ ግድ ሰጥቷቸው እንድትለወጥ ኢየሱስን እንድትመስል የእውነት ለውጥ ቢኖር እውነቱን ልንገርህ አንተ 2 ወርና 3 ወር ዲቮሽናል የሆነ ህይወት ብታሳይ በጣም ብዙ ሰው በአንተ ይቀየር ነበር። ተለውጦ ይባል ነበር። የውሸት እንዲህ ብለህ አልተለወጥክም እኮ ይላል። አንተ ወፈርክ ሲባል ቦርጫቸውን ሰብስበው አየር አላስወጣም ብለው አይናቸው የሚጎለጎሉ ሰዎች አሉ። ቦርጩ እኮ አለ በቃ። ግን ሰው ፊት ቦርጭ የለኝም ለማለት ሆዳቸው ወደ ውስጥ እንደዚህ ስባ አይናቸውን የሚጎለጉሉ ሰዎች ለውጥ ነው የተለወጥከው። ሰውየው ማሌዳ አለ በቃ ተነፈስከው፣ ቦርጭ ታየ። ብልግናህን እንዲሰበሰብከው 8 ወር ሰበሰብከው። ብልግናህን ወደ ውስጥ ተፋከው። ብልግናህን የሆነ ሰው ሲመጣ ተፋከው። ብልግናህን ነውርህን ተፋከው። እኔ ታማሚ ካልሆነ ሰው በስተቀር አንተ አሁን ወጥተህ እንደዚህ ነው እንደዛ ነው እንደዚህ ነው እንደዚህ ነክ ባናተ ተዘቅዘቅ ባናተ ተተከል ስላልክ የሚደነግጥ ለኔ ክብሩ የሚቀንስ እኮ ምንም ሰው የለም እዚህ ሚዲያ ላይ። አትሸውድ። በተሳደብክ ቁጥር ሰው እየናቀህ ይመጣል። አያከብርህ። በተሳደብክ ቁጥር ፐርሰናል አድርገህ በስተርጅና ነው ልጅ የወለድሽው ትላታለህ ሴትዮዋ። እሷ የፈለገችውን ትበል። በስተርጅና ነው ልጅ የወለድሽው። በስተርጅና ደግሞ ልጅ ሲወለድ አይምሮ በሽተኛ ይሆናል ብለህ ሰው ልጆችን በሽታ ተመኛለህ ቁጭ ብለህ። ይህ ከአጋንንት ነው። አየህ፣ መንፈስ ቅዱስን ሳይሆን አጋንንት እንደሆነ ውስጥ ያለው ማሳየው ይሄ ነው። ትናንትና ወንጌል ይዘቅዘቅ ያለው ሰውዬ አሁን ሰው እየዘቀዘቀ ነው። አሁን ሰው እየዘቀዘቀ ነው። ሰው እየተሳደበ ነው። ሰው እያዋረደ ነው። ወንጌል እኮ ለሰው ነው አይደል እንዴ? ኢየሱስን ለማን መጣ ቢሉት የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ማለት። አገር ቤት የምትወዳቸው ቤተሰቦች ያሉበት ምድር ላይ በእንደበት ምክንያት በአንተ ምላስ ነፃ የወጣ አማራ የለም፣ ነፃ የወጣ ኦሮሞ የለም፣ ነፃ የወጣ አፋር የለም፣ ነፃ የወጣ ትግራዋይ የለም። በአንተ ምላስ የተዋረደ ግን ትግራዋይ አለ፣ አማራ አለ፣ አፋር አለ። ብሔር ብሔረሰብን ሁሉ ያዋረደ አንደበት ነው ያለ። አሁንም እየተሳደብክ እና እኔ ማለት ከአንተ ጋር ቢፍ ጀምሬ እንዳይመስልክ የላይቭ የገባሁት የሰማከው ወንጌል ግን ልክ እኛን የቀየረንን ኢየሱስ ክርስቶስን እንድታገኝ የረዳህ አይደለም። መጀመሪያም ስታስመስል እንደነበረ እንደነገሩ የምሰጥህ የአንተው ሰፈር ሰው ስለሆነ ጆከር የሚባል ልጅ አለ። በጣም አደገኛ ተናጋሪ የሚሳደብ ልጅ። አሁን ወጥቶ ፎቶዬን እንደዚህ ዘቅዝቆ ሲሳደብ ቢውል መልስ አልሰጥም። ምክንያቱም ጆከር የእግዚአብሔርን ቃል አንስቶ ሲሸቅጥ አይቼው አላውቅም። በቃ በራሱ ሙድ ብሔር ውስጥ ነው ያለው፣ ምናምን ውስጥ ያለው፣ የራሱ ዓለም ውስጥ ነው ያለው። አይመለከተኝም። ያ ዓለም የኔ ዓለም አይደለም። መስቀል አንስተ የእግዚአብሔርን ቃል ይዘህ ግን ሲሸቅጥ ካየክ ይመለከተኛል። ስፔሻሊ የፕሮቴስታንት ማዕቀፍ ውስጥ በወንጌል ስም ተደብቀ አመፅንና ነውርን ስታካሄድ ከሰማሁ ግን ይብቅላል። እስቲ የትኛው ሃይማኖት ሰዎች ሲያደርጉ አልናገርም እኮ የኦርቶዶክስ እምነት ውስጥ ሰዎች የሆነ ነገር ሲያደርጉ ጥቃት ካልደረሰ ሰው ሲገደል ምናምን እንደ ወንድም እንደ ወገን እንደ መጽሐፍ ቅዱስ እንደሚራራ የአምላክ ሰው ሀዘን ሲደርስ ወጥቼ ብራዘር እዚህ ቲክቶክ ላይ ፌመስ እንደመሆን ቀላል ነገር የለም።
አንድ የምትወጋህ በግን መቅረጽ ከቻልክ በጣም ፌመስ ትሆናለህ። ሂድና ታኩርን ጠይቀው። አንድ በግ ድንገት ከወድጋችሁ በፌመስ ትሆናለህ። ድንገት ፌመስ ትሆናለህ። በጣም ቀላል፣ በዚህ ዘመን በጣም ቀላል ነገር እውነቱን ልንገራችሁ ፌመስ መሆን ነው። በጣም ቀላል ተራ ነገር ፌመስ መሆን የሚያጋግጣችሁ ሰዎች በጣም ተራ ነገር። ውርደት ፌመስ ያደርጋል። ብልግና ፌመስ ያደርጋል። ተሳዳቢነት ፌመስ ያደርጋል። ብሔርን ማዋረድ ፌመስ ያደርጋል። የሰዎችን ክብር መንካት ፌመስ ያደርጋል። ብራዘር ምስክሩ ደግሞ ዮኒ ማኛ ነው። ባለጌ ከሆንክ ፌመስ ትሆናለህ እዚህ ሚዲያ ላይ። እኔ ፌመስ ነኝ፣ እናትሽ ያቁኛል፣ አባትሽ ያቁኛል። ፌመስ በምንድን ነው እንኮ ብራዘር? ደግሜ እልሃለሁ የኦሎምፒክ ሜዳሊያ ለሀገር ካምጥታ አይደለም። እንደ ኃይሌ ገብረስላሴ ሮጠ አገርን አስጠርታ አይደለም። ፌመስ እንደ ደራርቱ ቱሉ የሆነ ሜዳሊያ ተሸልማ አይደለም። ሯጮችን ነው የምጠራው። እንደ አበበ ቢቂላ በግርክ ማራቶን ሮጣ አይደለም ታዋቂው እንኮ። በጣም ተራ ነገር ነው እዚህ ሚዲያ ላይ ታዋቂ መሆኑ ወዳጆች፣ በጣም ቀላል። ታዋቂ የሆንከው ዝነኛ የሆንከው ብሔር ሰድበ ነው። ላስታውስ ብዬ ነው። ዘር አጥላልተ ነው። ጄኖሳይድ በዘርና በዘር መካከል ፈጽመ ነው። ይቆረጡ ይገደሉ ብዬ ነው። ላስታውስ ብዬ ነው። ሪማይንደር ምንም በቃ ሌላ ነገር የለም። ሌላ ነገር የለም። ታዋቂ የሆንከው መጽሐፍ ጽፋ አይደለም። ፊልም ሰርተ ዳይሬክት አድርጋ አይደለም። ትወና ተውና አይደለም። ያ ሙዚቃ ለሀገርህ አበርክታ አይደለም። ምንም አበርክቶት የለም። ዮኒ ማኛ ለሀገሪቱ ምን አዋጣ ከተባለ ኩንታን ስድብ ነው ያዋጣው ብራዘር። ሌላ ታሪክ። አሁንም ራሴን ላስከብር የምትለው በወንጌል አይደለም፣ በስድብ በምናውቀው ስድብ ማለት ነው። እና ያን ያህል አይደለም ነው የምላችሁ። በጣም ቀላልና ተራ ነገር እዚህ በተለይ ቲክቶክ ከመጣ በኋላ ታውቃላችሁ፣ ቲክቶክ ከመጣ በኋላ እንደ መፈመስ ተራ ነገር የለም። በቃ በፌመስነት ልትኩራሩ የምትፈልጉ ሰዎች ማንም ተነስቶ ፌመስ ይሆናል። ማንም ተነስቶ ሞራል ከሌለ ችግር የለውም። ምን ልንገር፣ ሞራል ከሌለ ችግር የለውም። መውለድ ያልቻለች ልጅ እጇን አውጥታ ጌታ ሆይ እኔ መውለድ አልፈልግም ማህፀኔን ዝጋው ብላ ያላለችን ሴት ደርቀሻል፣ መሃንሽ፣ እኔ ልጅ አለኝ ብለ ልክ ሰርተ እንዳመጣ ተምረ እንደተመረከው የሆነ በቃ በልፋትክ እንዳገኘው ልጆችን በአንድ ቀን በአንድ መኝታ አልጋ እግዚአብሔር በምህረቱ የሰጠህን ልጆች እንቁልልጭ የምትል ነውረኝነት ውስጥ መዋኘት እንትን የሚመስልክ ጽድቅ የሚመስልህ የባለጌዎች አውራነ እንጂ ማንም ሰው አይፈራም። እዚህ ሚዲያ ላይ ብራዘር ላስታውስ ብዬ ማንም ሰው ነው የማይፈራ፣ ማንም ሰው ነው ከመጢፍ የማይቆጥረ። እኔ ልንገርህ በፐርሰንት አስቀምጥ ካልከኝ ከ75% በላይ ህዝብ 75% በላይ ህዝብ ዮኒ ማኛ የአይምሮ ታማሚ ነው ብሎ ነው የሚያምነው። 25% ያው እንዳንተ ታማሚ ስለሆነ ጤነኛ ልትመስለው ትችላለህ። ያው የተዘቀዘቁ ሰዎች የተዘቀዘቀ ሰው የቆመ ነው የሚመስላቸው አንድ ላይ ስለተዘቀዘቁ ማለት ነው። እስቲ ማን ጤነኛ የሚመስለው ሰው አለ እዚህ ውስጥ? እስቲ ጻፉልኝ። ጤነኛ የሚመስላችሁ ሰው አለ እዚህ ውስጥ? የለም። ጤነኛ እንደሆን ካስብም ብዙ ሰው ግን ይሄ ታማሚ የሆነ ሰው፣ ይሄ በሽተኛ የሆነ ሰው፣ ይሄ ዓለም ላይ አደገኛ ተሳዳቢ የሆነ ሰው ኢየሱስን አገኘው ሲባል የሆኑ ሰዎች ተስፋ ያደርጋል። እሱ ከተለወጠማ እኔ እለወጣለሁ ይላል። አያ ብትለወጥ ኖሮ በጣም ብዙ ሰው 500 ሰው በጌታ 500 ሰው በእኔ ጌታን አግኝቷል አልክ የሆነ ቪዲዮ ላይ አሳከኝ። 500 ሰው እኮ በአንተ ጌታን አግኝቶ ሊሆን ይችላል ነው አይችልም አይደለም። አንተ ግን መቼ ነው 501ኛ የምትሆነው ጌታን በማመን? አንተ ሳታምን እኮ ያሳመንክ ሰው እኮ ነው። መንገድ ላይ በጣም የታመመ ሰው የአካባቢውን ምርጥ ሆስፒታል የማይጠቀም ግን ሆስፒታሉ የት ነው ሲባል የሚጠቁመውን ሰው ታውቀዋለህ? እሱን ማለት ነው። አንተ ሆስፒታሉን ይጠቁማል። እሱ እኮ ታሟል፣ አልታከመም። እሱ እኮ ታማሚ ነው እኮ። ሌሎች ሰዎች ሲመጡ ሆስፒታሉን ይጠቁማል። ሆስፒታል ጠቁመሃል ማለት ጤነኛ ነህ ማለት አይደለም ብራዘር። መድኃኒቱን ጠቁመሃል ማለት አንተ መድኃኒቱን ተጠቅመሃል ማለት አይደለም ወንድም ጠንበለል፣ አይደለም። መጀመሪያ ራስን ታከም። ሐኪም ወይ መጀመሪያ ራስን አክም።
ሐኪሙ መጀመሪያ ቀራ ስጋ እኛ እኮ የተቸገርነው እኮ ባልታከሙ ታማሚዎች ሆስፒታል እየተጠቆመን ሄደን ሆስፒታሉን ስንጠቀም እከሌን ያዳነ እየተባለን እኮ ነው። አዎ ሆስፒታል ጠቆማችሁናል። እናንተም ግን ታማሚ ናችሁ፣ ሆስፒታሉን አልተጠቀማችሁበትም። ምክንያቱም የህመሙ ምልክት እስካሁን ድረስ ላያችሁ ላይ አለ። እና አስከብራለሁ ራስ ከወንጌል በላይ የሚያስከብር የለም። የአንድ ጳውሎስ የሚባል ሰው ታሪክ ልንገር። አሳዳጅ ነበረ እና ሳውል ይባላል ስሙ። ክርስቲያኖችን እየጎተተ እስር ቤት ይከት ነበር። እና አንድ ቀን በደማስቆ መንገድ ላይ በጣም በዛ ያሉ ክርስቲያኖች አሉ የተባለበት ቦታ ላይ ኢንፎርሜሽን ደርሶት እየጋለበ ለምኑ ያዘጋጀውን የእስር ማዘዣ ይዞ እየጋለበ ሲሄድ ይሄ ደግ ጌታ አይኑ እንዲጠፋ ሳይሆን የአይኑን በብርሃን እንደ አያይ አድርጎ ግን ወደ ራሱ ሊያስጠጋው ስለፈለገ በሚያም መንገድ ወደሚያድነው ወደ ራሱ አስጠጋው። ጌታ መድኃኔዓለም ክርስቶስ ኢየሱስ። ከዛስ ይሄ ሰው ተለወጠ። አሳዳጅ የነበረው ሰው ተሳዳጅ ሆነ። በየመንገዱ ሰዎችን እየጎተተ እስር ቤት የሚያስገባው ጳውሎስ እውነተኛውን ኢየሱስን ስላገኘ ከእውነተኛው ክርስቶስ ኢየሱስ ከጌታ ከመድኃኒት ጋር ስለተገናኘ አሳዳጅ የነበረው የሚሰደድ ሆነ። አሳሪ የነበረው ማንም ሰው ኮሌታውን እየጎተተ እስር ቤት የሚጨምረው ሆነ። ጳውሎስ ብዙ ጊዜ ታሰረ። ብዙ ጊዜ መከራ የሚያደርሰው ጳውሎስ መከራን በላዩ ላይ ለዚህ ነው ግን መልእክት ሲጽፍላቸው ምን አላቸው? ስለ ክርስቶስ የምትቀበሉትን መከራ እንደ ሙሉ ደስታ ቁጠሩት። ፓስተር እንትኖ ተብለህ በጣም መከራ የዘመኑ መከራ እኮ የሚገርም እኮ እናንተ ይገርማል እኮ። ቤቱ ቁጭ ብሎ በሞባይሉ ያየው ስድብ መከራ እንደሆነበት የሚሰማው ሰው ብራዘር፣ በአካል ብትለጠለጥስ፣ ስለ ክርስቶስ እስር ቤት ብትጣልስ፣ ልብስህን አውልቀው ለሊት ቶርች ቢገርፉስ፣ ተዘቅዝቀ ብታድርስ፣ አሁን ስም ወጣልኝ ባልከው የአካል ክፍልክ ላይ ሃይላንድ ምናምን ስለ ክርስቶስ ቢንጠለጠልብስ፣ ብራዘር ምን ልትል ነው? እኔ እኮ ይገርመኛል የዘንድሮ መከራ። እኔ አንዳንድ ሰዎች ወንድ በጣም የሚወዱኝ ሰዎች አሉ፣ ደውለው ወንድምነት በቃ አይዞህ እሺ በቃ የደረሰብኝ ምን ደረሰብኝ በቃ ያወር በቃ ይሰድቡኛል። አንተ ጫታም አንተ እንትና በድሮ ታሪክ በቃ እኔ በጣም ነው የምታስቁኝ በጣም እና መሰደብ እንደሙሉ ክብር ነው ምን ቆጥረው። ብንሽለጠለጥ ብናስመሰል የሌላውን ቤተ እምነት ብናጥላላ እነንተና የተባሉትን የወንጌል አርበኛ መባል አይከብደንም። እውነትን ስለያዘን የሌላውን ቤተ እምነት እናከብራለን፣ ሰዎችን አንጠላም ስላለን ብቻ ሰዎች በተለይ ደግሞ የገዛ እምነታችን ውስጥ ያሉት ሰዎች ቢሰድቡን ቢያዋርዱን ለስድባቸው ስድብ ምላሽ ላንሰጥ። ህይወታችን ውስጥ ቀድሞ የነበረ ስድብ ከኛ ተወስዷል። ምክንያቱም ትክክለኛውን ክርስቶስ ኢየሱስን ስላገኘ